ዘመኑ ዘመነ ሰማዕታት በመባል የሚታወቀው ክርስቲያን መሆን ወንጀል የሆነበት ማኅተብ አድርጎ መስቀል ምልክትን ይዞ መታየት በሰይፍና በስቅላት የሚያስቀጣበት ክፉ ዘመን ነበር። ታዲያ በዚህ ጊዜ ግማሾቹ ሳይወዱ በግድ ለጣዖት ይሰግዳሉ፣ ቀሪዎቹ ደግሞ ስቃዩንና እንግልቱን ጥሙንና ረሃቡን ተቋቁመው ለአምላካቸው ለክርስቶስ ይታመናሉ። በእውነትም በዚያ ዘመን መኖር እጅግ ፈታኝ ነበር። ነገር ግን በዚህ ፈታኝ ዘመን አንድ የክርስቶስ ጽኑ አርበኛ ተነሳ። ከክብር ከስልጣንና ከሹመት ይልቅ እምነቱን ያስቀደመ፣ ነገሥታትን ያስጨነቀ፣ ብዙዎችን ወደ ክርስትና መንግሥት እንዲገቡ ያደረገ አንድ ጽኑ አርበኛ። ይህ ቅዱስም ከሌሎች የሚለየው የተወለደው ለጣዖት ስገዱ ከሚል ክርስቲያኖችን ከሚጠላ ወታደሮችን ልኮ የክርስቲያኖችን አገር ከሚያጠፋ ሄርሜያኖስ ከተባለ ርኅራኄ ከሌለው ጨካኝ መኮንን ነበር። በዘመኑ የነበረው ዓለም በጭካኔውና በደም አፍሳሽነቱ ስሙን በጥቁር መዝገብ የጻፈው ክርስቲያንን ከምድረ ገጽ አጥፍቶ ከወርቅ ለተሠራው ግዑዝ ጣዖት ለማሰገድ ዕቅድን ይዞ በሀገራቱ ሁሉ ይዞር የነበረው ክፉ ንጉሥ ዲዮቅልጥያኖስ ነበር። ነገር ግን በዚህ ጊዜ ከሩቅ ቦታ ያልሆነ ከዚያው ከቤተ መንግሥቱ ውስጥ በአንድ በ15 ዓመት ብላቴና ፈተና ገጠመው። አባቱ ለጣዖት ለማሰገድ የሚለፋ ከንጉሥ ጋር ሆኖ ክርስቲያኖችን የሚያጠፋ ንጉሥ የነበረ ቢሆንም ያ ብላቴና ግን እኔ በክርስቶስ አምናለሁ ሲል በቤተ መንግሥት ውስጥ በጩኸት ተናገረ። በዚያን ጊዜ አባቱ ሄርሜያኖስ እጅግ ደነገጠ። ገዢው ዲዮቅልጥያኖስም ተቆጣ። በዚህ ጊዜ ሁለት ምርጫዎች ለዚያ ብላቴና ቀረቡለት። ለጣዖት ብትሰግድ አክብሬ በሀብት በክብር ሾመሃለሁ፣ ነገር ግን ለጣዖቶች ባትሰግድ በክፉ ግርፋት ትቀጣለህ፣ በሰይፍም ትገደላለህ የሚል ሁለት ምርጫዎች ቀረቡለት። እስኪያስቡት፣ በአንድ በኩል በወርቅ ያማረ ወንበር ሕዝቡ ሁሉ የሚፈራው ገዢ በሀብትና በወርቅ የንግሥና ሕይወት መኖር፣ በሌላኛው በኩል ደግሞ ለእስር ለግርፋት እንዲሁም ለሰይፍና ለብዙ ሥቃይ ራስን ሰጥቶ የክርስቶስን ፍቅር ማትረፍ። ይህ እጅግ አስጨናቂ ሰዓት ነበር። ሁለት ፍጹም ተቃራኒ የሆኑ ምርጫዎች መካከል ይህ ቅዱስ የትኛውን መርጦ ይሆን? ሥልጣንና ሀብትን አስቀድሞ ከአባቱ ጋር በአንድ ወንበር ተቀምጦ በክርስቲያኖች የሚፈርድ ይሆናል? ወይስ ደግሞ እምነትን ይዞ ከሀገር አገር የሚሰደድ በግርፋት የሚቀጣ ይሆን? መልሱን በዚህ ዝግጅት ላይ ታገኛላችሁ። ይህ ከልጅነቱ ጀምሮ አስተዋይነትን ገንዘብ ያደረገ፣ ራሱን ለክርስቶስ ፍቅር አሳልፎ የሰጠ፣ ሰይጣን በብዙ ፈተና ሊጥለው ያልቻለ ጌታችን ኢየሱስ ክርስቶስ በቤቱ ተገኝቶ የሰማይ ኅብስትን ያወረደለት፣ በምልጃው ሰባራን የጠገነ የክርስቶስ ታማኝ አርበኛ ሰማዕቱ ቅዱስ ፊቅጦር ነው። ይህን ዝግጅት በትዕግሥት እስከ መጨረሻው ድረስ ብትከታተሉ በአንድ ዘመን ተከስቶ ስለጠፋ የታሪክ ክስተት ሳይሆን ዛሬም በዚህ ጊዜ እምነታችን እስከምን ድረስ ሊሆን እንደሚገባ ከገንዘብና ከሃይማኖት ከሥልጣንና ከክርስቶስ ፍቅር የቱን ልናስቀድም እንደሚገባ የሚያሳይ ድንቅ እውነተኛ ገድል ነው። እንደተለመደው ፕሮግራሙን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግና ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ይህ የክርስቶስ ታማኝ አገልጋይ የቅዱስ ፊቅጦር አስተማሪ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዲዮቅልጥያኖስ ዘመን በክርስቶስ የሚያምኑ ክርስቲያኖች ላይ
ድንቅ ተአምራት ተደረገ። በዘመድ ከከበሩ ነገሥታት ወገን የሚሆን ስሙ ፊቅጦር የሚባል አንድ ሰው ነበር። እርሱም እግዚአብሔርን የሚፈራ ነበር። የእናቱም ስም ማርታ ትባል ነበር። እርሷም የፋሲለደስ ልጅ ናት። አባቷ ፋሲለደስ ንጉሥ በመሆኑ የተነሣ ሕርምያኖስ የሚባል መስፍን ጋር አጋባት። ሕርምያኖስ ርኅራኄ የሌለው ከእሷ ፈጽሞ የተለየ ጨካኝ ሰው ነበር። ሚስቱ ማርታ ግን እግዚአብሔርን የምትፈራ ነበረች። ባሏ ሕርምያኖስ ሳያውቅ ለሁሉ ትራራና ምጽዋትንም ትሰጥ ነበር። ልጅ ታገኝ ዘንድ ወዳ መባ ልታቀብል ወደ ቤተ ክርስቲያን ሄደች። የአምላክ እናት የቅድስት ድንግል ማርያም ስዕል ወዳለበት ሄዳ እንዲህ እያለች ልመና ቀረበች። እመቤቴ ማርያም ሆይ ለኢየሱስ ክርስቶስ ደስ የሚያሰኘውን ልጅ ስጭኝ። ኢየሱስ ክርስቶስን ደስ የማያሰኝ ልጅ ከምትሰጭኝ ግን ማኅፀኔ ዝጊ። ይህንም ብላ ማርታ ጸለየች። ያችም የቅድስት ድንግል ማርያም ስዕል እሺ እንደሚል ራሷን ፈጽማ ዝቅ አደረገች። በዚያም ወቅት ማርታም ጸንሳ በየካቲት ወር ወንድ ልጅን ወለደች። ስሙንም ፊቅጦር አለችው። ትርጓሜውም ሐዘኔን አስወገደ ማለት ነው። የማርታ አገልጋዮችም ወደ ሕርምያኖስ ሄደው ማርታ ወንድ ልጅ እንደወለደች ነገሩት። ለሕርምያኖስ በሹክሹክታ ሲነግሩት ንጉሥ ዲዮቅልጥያኖስ አይቶ የማርታ አገልጋዮች በሹክሹክታ የነገሩህ ነገር ምንድነው? አለው። ሕርምያኖስም ለንጉሡ ለዲዮቅልጥያኖስ አዎ ማርታ ወንድ ልጅ እንደወለደችልኝ ነግረውኝ ነው አለው። ያን ጊዜም ንጉሡ ተደስቶ ለማርታ ብዙ ወርቅና ብዙ የከበረ ልብስም ወሰደ። ሕፃኑ በተወለደበት ቀንም የእግዚአብሔር መልአክ ለሕፃኑ ፊቅጦር የወርቅ ልብስ ከሰማይ ያወረደለት። ንጉሡም ከመኳንንቱ ጋር በሕፃኑ የልደት በዓል እየበላና እየጠጣ ሳለ ሕርምያኖስን አይተነው ደስ እነሰኝበት ዘንድ ሕፃኑን ልጅህን አምጣው አለው። ሕርምያኖስም ሕፃኑን ያመጡት ዘንድ አዘዘ። የሕፃኑ እናት ማርታም መልአክ ከሰማይ የወረደለትን የወርቅ ልብስ አልብሳ ተሸክመውት ወደ ንጉሥ እንዲያደርሱት ላከችው። ንጉሡም የሕፃኑን የሰውነቱን ደም ግባት የፊቱን ብርሃን በላዩ ላይ ያደረበትን የክርስቶስን ጸጋ ባየ ጊዜ ፈጽሞ አደነቀ። ብዙ ገንዘብም ሰጥቶት ወደ ንግሥቲቱ ላከው። ንግሥቲቱ ወይም የንጉሥ ዲዮቅልጥያኖስ ሚስት እርሷም የሰውነቱን ደም ግባት በላዩ ላይ ያለውን ብርሃን ባየች ጊዜ እጅግ አደነቀች። በተለይም ስለ ልብሱ ፈጽማ አደነቀች። ዳግመኛም ልጅ ስለሌላት አዘነች። ሕፃኑን ወስደው ወደ እናቱ ከመለሱት በኋላ ንጉሡ ስታዝን አይቷት ንግሥት ሆይ ምን ያሳዝንሻል? አላት። እርሷም በማርታ ልጅ ዘንድ ያለውን ልብስ ስላየሁ አዘንኩ። አንተ ግን የመንግሥት ክብር እንደዚህ መጠን ከፍ ያለ